የጀነራል አበባው እቅድ ከሸፈ። በየከተማው ተጠርንፈው የነበሩ ምልምል የአድማ ብተና አባላት እንዲበተኑ ተደረገ። በአማራ ክልል በተለያዩ ግንባሮች አሁንም በፋኖና በመንግስት ጦር መካከል የሚደረገው ውጊያ ቀጥሏል። በክልሉ ያልተጠበቁ ውሳኔዎችም እየተላለፉ ነው። በዝርዝር መረጃችን ተሰሙታላችሁ። በትግራይ ክልል በርካታ ህዝብ የተሳተፈበት የተቃውሞ ሰልፍ ዛሬ ተካሂዷል። ሰልፉ ተፈናቃዮችን ጨምሮ ነዋሪዎችና የክልሉ የመንግስት ሰራተኞች ቢሮ ዘግተው አደባባይ በመውጣት ያካሄዱት ነው። አቶ አማኑኤል አሰፋ ሁሉም የትግራይ ጥያቄና ችግር በሰላማዊ መንገድ ካልተፈታ ሉዓላዊነታችንና ክብራችን ተጥሶ ይቀራል ማለት አይደለም በማለት በሰልፉ ተናግረዋል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ በበኩላቸው ተፈናቃዮችን ወደ ወልቃይት ለመመለስ እኛ እቅድ አለን ካሉ በኋላ ህወሓቶች ግን ወደ ጦርነት መግባት አዋጭ እንዳይደለ ሊያውቁ ይገባል ሲሉ ተናግረዋል። በዝርዝር እንመለከተዋለን። ከሐምሌ 1 ጀምሮ በሚተገበረው የመንግስት ሰራተኞች ቅነሳ ዙሪያ ኮሚሽነሩ ምላሽ ሰጡ። ከሰሞኑ የኛን ሚዲያ ጨምሮ ሌሎች ሚዲያዎች ከሐምሌ 1 ጀምሮ የመንግስት ሰራተኞች ቅነሳ ይደረጋል መባሉን ዘግበን ነበር። በጉዳዩ ላይ ታዲያ የሚመለከተው የመንግስት አካል ምላሽ ሰጥቶበታል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል በተለያዩ ግንባሮች በመንግስትና በፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። በመተማ ወታደራዊ ካምፕ ውስጥ በተከፈተ የእርስ በርስ ተኩስ በርካቶች መጎዳታቸው ታውቋል። በመተማ ከተማ በሚገኝ ወታደራዊ ካምፕ ውስጥ በተከፈተ የእርስ በርስ ተኩስ በትንሹ 6 የመንግስት ወታደሮች ሲሞቱ ቁጥራቸው በውል ያልታወቁ ወታደሮች ቆስለዋል ብለዋል የመረጃ ምንጮቹ። ይህ የእርስ በርስ ተኩሱ ግን ምክንያቱ ምን እንደሆነ በውል አልታወቀም። በሌላ በኩል የመከላከያ ጀነራሎች በአማራ ክልል የአድማ ብተና ስልጠና እንዲቆም ወይም ሰልጣኞች እንዲበተኑ ማዘዛቸው ተነግሯል። በተለያዩ ፖሊስ ጣቢያዎችና መጋዘኖች ውስጥ ሳምንታት የአድማ ብተና ስልጠና ትገባላችሁ በሚል በግዳጅና በፈቃደኝነት ታፍሰው ገብተው የነበሩ በርካታ ወጣቶች እንዲበተኑ ተደርገዋል ተብሏል። ጉዳዩ አነጋጋሪ ሲሆን በርካታ የአማራ ብልጽግና ባለስልጣናትም በጉዳዩ ላይ መረጃ እንደሌላቸውና ጉዳዩ እንዳስደነገጣቸው እየገለጹ ይገኛሉ። እንዲበተኑ የተደረጉት ምልምል የአድማ ብተና አባላት ምክንያቱ በውል አልታወቀም። አንዳንዶቹ ግን የአድማ ብተናው መጠናከር ውሎ አድሮ ለኛ ስጋት ነው በሚል የመከላከያ በተለይ የኦሮሞ ጀነራሎች ይህንን ጉዳይ በመቃወም ምልምል አድማ ብተናዎችን እንደበተኗቸው መረጃው ይፋ ሆኗል። ከፈለጉ መከላከያ ይግቡ፣ ካልሆነ የአድማ ብተና ኃይል እንደገና መገንባቱ ለኛ ስጋት ነው። ቀድሞ ልዩ ኃይል እንዲፈርስ የተደረገው ለኛ ስጋት ስለነበር ነው። መከላከያን ለማጠናከር በሚል ያፈረስነውን ልዩ ኃይል አሁን እንደገና መልሰን አድማ ብተና በሚል አናጠናክርም የሚል አቋም የወሰዱ የኦሮሞ ጀነራሎች መኖራቸውን የመረጃ ምንጮቹ ገልጸዋል። ጀነራሎቹ አክለውም የመከላከያ ምልመላ ሲባል የአካባቢው ባለስልጣናት ዝም እያሉ ድምጻቸውን ያጠፋሉ። ነገር ግን አድማ ብተና አምጡ ስንል በግዳጅም በፈቃደኝነትም በማባበያም ያመጡት ኃይል ብዙ ነው በሚል አስተያየት እንደሰጡም እየተነገረ ይገኛል። የአካባቢው ባለስልጣናት ይህንን የሚያደርጉት ሌላ ፋኖ እንዲሰለጥን ስለሚፈልጉ ነው በሚል ውንጀላ ማሰማታቸውም ተነግሯል። በሌላ በኩል በክልሉ ዛሬም በመንግስትና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። ዛሬ ከንጋት ጀምሮ በሸዋሮቢት ቀጠና ከባድ ውጊያ እየተደረገ እንደሚገኝ የቀጠናው የመረጃ ምንጮች አረጋግጠዋል። በሰሜን ወሎ ቀጠና የፋኖ ኃይሎች በውጊያ የበላይነት መውሰዳቸው ሲገለጽ፣ ያገዛዙ ጦር የሰሜን ምስራቅ እዝ በበኩሉ በጽንፈኛው ላይ በወሰድኩት እርምጃ በርካቶች እጅ ሰጠውኛል ሲል አስታውቋል። የፋኖ ኃይሎች ዛሬ ከንጋቱ 11 ሰዓት ጀምሮ በሸዋሮቢት ከተማ 04 ቀበሌ የሚገኘውን ያገዛዙ ጦር ካምፕን ማጥቃታቸውን ተከትሎ ከባድ ውጊያ መቀስቀሱ ታውቋል። ፋኖ ባገዛዙ ጦር ካምፕ ላይ በፈጸመው ጥቃት ከባድ ወታደራዊ ጉዳት ደርሷል ነው የተባለው። ጥቃት የከፈትንበትን ያገዛዙን ጦር ካምፕ ተቆጣጥረናል የሚሉት
የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አባላት በጥቃቱ ያገዛዙ ጦር የበታች አዛዦችን ጨምሮ በርካታ ወታደሮች ተገድለዋል፣ የጦር መሳሪያዎችም በፋኖ ተይዘዋል ብለዋል። የወታደራዊ ካምፑን ጥቃት ተከትሎ በአካባቢው ከባድ ውጊያ የተቀሰቀሰ ሲሆን በዚህም ሸዋሮቢት ከተማ የሚገኘው የፌዴራሉ ማረሚያ ቤት ዙሪያን ጨምሮ ሰፊ ቦታ የሸፈነ ተኩስ መከፈቱ ተሰምቷል። ይህ መረጃ እስከ ተጠናቀረበት ጊዜ ድረስ ባለው መረጃ የሸዋሮቢት ከተማ በፋኖ ከበባ ውስጥ ናት ሲሉ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የመረጃ ምንጮች አስታውቀዋል። ከንጋት ጀምሮ በተከፈተ ውጊያ ምክንያት በሸዋሮቢት ከተማ የትራንስፖርትና ንግድ እንቅስቃሴ መገደቡን የገለጹት የከተማዋ ነዋሪዎች ከተማዋ በአገዛዙ ጦር ወታደሮች፣ ፖሊሶችና ሚሊሻዎች ተሞልታለች ሲሉም አረጋግጠዋል። በከተማዋ ዙሪያ በቀጠለው ውጊያ ምክንያት መሃል ከተማዋ ውጥረት ውስጥ ናት ያሉት የከተማዋ ነዋሪዎች የአምቡላንስ ድምጽ በተደጋጋሚ ይሰማል ሲሉ ገልጸዋል። በተመሳሳይ በሰሜን ወሎ ዞን መቄት ወረዳ ለአራተኛ ተከታታይ ቀናት ውጊያ መቀጠሉን የፋኖ የመረጃ ምንጮች ተናግረዋል። በአገዛዙ ጦርም ሆነ በፋኖ በኩል ጉዳት የተመዘገበበት ውጊያ በወረዳዋ ገራገር ከተማ እንዲሁም ኮኪት ዋሻና አጀብ የተባሉ አካባቢዎች መቀጠሉን ለማወቅ ተችሏል። በቀጠናው የፋኖ ኃይሎች በውጊያ የበላይነት መውሰዳቸውን ሲገልጹ የአገዛዙ ጦር የሰሜን ምስራቅ እዝ በበኩሉ በጽንፈኛው ላይ በወሰድኩት እርምጃ በርካቶች እጅ ሰጡኝ ሲል አስታውቋል። የአገዛዙ ጦር የሰሜን ምስራቅ እዝ መተማ ክፍለ ጦር በዞኑ መቄት ወረዳ አካባቢዎች ካድማ ብተናና የሰላም አስከባሪ የጸጥታ ኃይሎች ጋር በመቀናጀት ነው በጽንፈኛው ላይ እርምጃ ወስጄ ድል አስመዘገብኩ ያለው። ይህ የአገዛዙ ጦር ያወጣውን መረጃ በተመለከተ የተጠየቁት የመቄት ፍላቂትና ገረገራ ከተማ ነዋሪዎች በበኩላቸው የአገዛዙ ጦር የነፍስ ወከፍ መሳሪያ ያላቸውን ሰላማዊ ሰዎች በየቤታቸው ሰብስቦ ትጥቃቸውን በመግፈፍ ነው ፋኖን ማረክን ያለው በማለት ሲገልጹ የአገዛዙን ጦር ፕሮፓጋንዳም አጋልጠዋል። በተከታታይ በተደረገው ውጊያ ከፍተኛ ጉዳት የደረሰበት የአገዛዙ ጦር ሽንፈቱን ለመሸፋፈን ንጹሃን ነዋሪዎችን ሰብስቦ እንደ ምርኮ ማሳየቱ አሳዛኝና አሳፋሪ ነው ሲሉ ገልጸውታል። በሌላ በኩል በጎጃም ቀጠና የፋኖ ኃይሎች ወታደራዊ ተሽከርካሪዎች ላይ በፈጸሙት የቦምብ ጥቃት ከፍተኛ ጉዳት አድርሰናል ብለዋል። ጥቃቱ የተፈጸመው ያገዛዙ ወታደራዊ ተሽከርካሪ ከኮሶበር በመነሳት በምርክታ ወደ አምቢሲ መገንጠያ ሲንቀሳቀስ እንደሆነ በጥቃቱ ወታደራዊ ተሽከርካሪው ተገልብጦ ሰብአዊና ቁሳዊ ጉዳት ደርሷል ሲል አፋባሃ ጎጃም 3ኛ ክፍለ ጦር አስታውቋል። በዚህ በጎጃም ቀጠና ባህር ዳር ዙሪያ በርካታ ያገዛዙ ጦር ወታደሮችና አድማ ብተና እንዲሁም የፖሊስ አባላት ከነትጥቃቸው ወደ ፋኖ መቀላቀላቸውም ታውቋል። ሰሞኑን ያገዛዙ ጦር አባላትና አመራሮች በተናጠልና በቡድን በብዛት ወደ ፋኖ እየተቀላቀሉ እንደሚገኙ የቀጠናው የመረጃ ምንጮች አረጋግጠዋል። በሌላ መረጃ በትግራይ በርካታ ህዝብ የተሳተፈበት የተቃውሞ ሰልፍ ዛሬ ተካሂዷል። ሰልፉ ተፈናቃዮችን ጨምሮ ነዋሪዎች፣ የክልሉ መንግስት ሰራተኞች ቢሮ ዘግተው አደባባይ በመውጣት ያካሄዱት ነው። አቶ አማኑኤል አሰፋ ሁሉም የትግራይ ጥያቄና ችግር በሰላማዊ መንገድ ካልተፈታ ሉዓላዊነታችንና ክብራችን ተጥሶ ይቀራል ማለት አይደለም በማለት በሰልፉ ላይ ንግግር አድርገዋል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ተፈናቃዮችን ወደ ወልቃይት ለመመለስ እኛ እቅዳለን ካሉ በኋላ ወደ ጦርነት መግባት አዋጭ አይደለም በማለት ተናግረዋል። በትግራይ ክልል በመቀሌ ከተማ በሸራ መጠለያ መኖር ይብቃ በሚል መሪ ቃል እየተካሄደ የነበረው ሰላማዊ ሰልፍ ለሶስተኛ ቀን ዛሬ ሰኔ 13 ቀን 2017 ዓ.ም ተካሂዷል። ሰልፉ በትግራይ ጦርነት ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለመጠየቅ የተጠራ ነው ተብሏል። በዚህም ዛሬ በክልሉ ጊዜያዊ አስተዳደር ውሳኔ መሰረት የመንግስት ሰራተኞች ስራቸውን በማቆም በሰልፉ ላይ ታድመው ውለዋል። የሃይማኖት ተቋማትና መሪዎች እንዲሁም በመዋቅሩ ስር የሚተዳደሩ ሰራተኞች በሰልፉ ላይ በተመሳሳይ ተገኝተዋል። በሌላ መረጃ ከወታደራዊ ካምፕ ያመለጡት ባለስልጣን ጉዳይ እያነጋገረ ነው። በሚስጥር የተያዘ የአመራሮች ሞት የሽመልስ አብዲሳን የግዳጅ ወታደራዊ ስልጠና ያመለጡት ባለስልጣናት ከያሉበት ታድነው እንዲታሰሩ ለክልሉ ፖሊስ ትዕዛዝ መተላለፉ ተሰምቷል። ርዕሰ መስተዳደሩ የበቀል ጅራፋቸውን በማንሳት
ወታደራዊ ስልጠናው ከብዷቸው ያመለጡትን ባለስልጣናት በማሰር እርምጃ ለመውሰድ ተሰናድተዋል። ይህ የኦሮሚያ የግዳጅ ወታደራዊ ስልጠና በአዋሽ ቢሾላ ላለፉት 2 ወራት ሲሰጥ የቆየ ሲሆን በመሃል 7 ገደማ የሚደርሱ ባለስልጣናት በጤና መታወክ ሳቢያ ሕይወታቸው አልፏል። በቅርቡ ለመሰረታዊ ውትድርናና ፖለቲካዊ ስልጠናዎች ቢሾላ ወታደራዊ ማሰልጠኛ ካምፕ ከገቡ የዞን የወረዳና የቀበሌ አመራሮች መካከል የ7ቱ ሕይወት ማለፉን የተሰማው በኦሮሚያ ክልል የወረዳና የቀበሌ የመንግስት መዋቅር አመራሮች ካለፈው ወር ሚያዝያ መጨረሻ አንስቶ ለ40 ቀናት የመሰረታዊ ውትድርና ፖለቲካዊ ስልጠና ላይ መሆናቸው መገለጹ አይዘነጋም። ስልጠናው ለአመራሮች፣ የወረዳና ቀበሌ ዋና አስተዳዳሪዎች፣ የሰላምና ጸጥታ ዘርፍ ኃላፊዎች መሆኑም ተዘግቧል። ለ40 ቀናት ይቆያል የተባለው ስልጠና የሚሰጠው በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ውስጥ መሆኑንም በወቅቱ ተገልጾ ነበር። የስልጠናው ዓላማ በሁለቱ የመንግስት መዋቅሮች ውስጥ የሚሰሩ አመራሮችን መሰረታዊ ውትድርና ክህሎትና ፖለቲካዊ አቅም ማሳደግ እንደሆነ ተገልጾ ነበር። ወደ ማሰልጠኛው የገቡ አመራሮች ከ17000 በላይ እንደሆኑና 200 ያህሉ ከካምፑ አምልጠው እንደጠፉም ነው የተገለጸው። ማሰልጠኛው የሚገኝበት አካባቢ ሞቃታማ፣ የመሰረታዊ ውትድርና ክህሎት ስልጠናው ከባድና ለሰልጣኞች የሚቀርበው ምግብ አነስተኛ እንደሆነም ተጠቁሟል። ይህ በእንዲህ እንዳለ በኦሮሚያ ክልል አዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ለ2 ወራት የመሰረታዊ ውትድርናና የፖለቲካዊ ስልጠና ሲወስዱ ለነበሩ የክልሉ የመንግስት አመራሮች አቀባበል ለማድረግ ከተለያዩ የማህበረሰብ ክፍሎች ከ500 ብር ጀምሮ በግዳጅ መዋጮ እንደተሰበሰበም ተዘግቧል። አመራሮቹ ስልጠናውን አጠናቀው ትናንት ወደ የመጡበት አካባቢ መመለሳቸውም ታውቋል። መዋጮውን ለማዋጣት ፈቃደኛ ባልሆኑ ሰዎች ላይም ከፍተኛ ጫና ሲደረግባቸው እንደነበር ምንጮች አስረድተዋል። በሌላ መረጃ ከሐምሌ 1 ጀምሮ በሚተገበረው የመንግስት ሰራተኞች ቅነሳ ዙሪያ ለተሰራው ዘገባ ኮሚሽነሩ ምላሽ ሰጡ። ባሳለፍነው ቅዳሜ ሰኔ 7 2017 ዓ.ም በተሰራ አንድ ዘገባ ከጥቂት ወራት በፊት ከጸደቀው የመንግስት ሰራተኞች አዋጅ ጋር ተያይዞ በ10 ሺዎች የሚቆጠሩ የመንግስት ሰራተኞች ከሐምሌ 1 2017 ዓ.ም ጀምሮ ከስራቸው ሊሰናበቱ እንደሆነ መዘገቡ ይታወሳል። በዚህ ዙሪያ የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ምላሽ ሰጥተዋል። በዚህ መግለጫቸው በተለያዩ ማህበራዊ ሚዲያዎች ሰራተኞች ይቀነሳሉ በሚል የሚናፈሰው መረጃ ትክክል እንዳልሆነ ቀጥተኛ ባልሆነ መልኩ ተናግረዋል። ይህ ሪፎርም ከሰራተኛ ቅነሳ ጋር የተያያዘ ምንም ነገር የለውም። አዋጁን መስመር በመስመር ልታነቡት ትችላላችሁ። የዚህ ሲቪል ሰርቪስ ሪፎርም ትልቁ ቁም ነገር የመንግስት ሰራተኞች መስራት ይችላሉ የሚል ፍልስፍና አለው በማለት ኮሚሽነሩ ለመንግስት ሚዲያዎች ተናግረዋል። አክለውም ሰራተኞች አመራር በማጣት ካልሆነ በቀር ችግሩ የመንግስት ሰራተኛ ነው የሚል ነገር አዋጁ የለውም። ስለዚህ ሪፎርሙ የሚያጠነጥነው ጠንካራ አመራር መፍጠር ነው፣ ለሰራተኛው ደግሞ ክፍተቱን መዝኖ ስልጠና መስጠት ነው በማለት ተናግረዋል። ይሁንና ሚዲያችን በዚህ ዙሪያ ባደረገው ክትትል አዋጁን ተከትሎ ከወዲሁ በርካታ ሰራተኞች ከስራቸው እንደሚሰናበቱ እየተነገራቸው እንደሆነ ታውቋል። አዋጁ ተቋማት ተልኳቸውን በብቃት እንዲፈጽሙ የሚያስችል ነው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ እንደሚቀነሱም ጠቁመን ነበር። ለምሳሌ በኢሚግሬሽን እና ዜግነት አገልግሎት ከሐምሌ 1 ጀምሮ በአዲስ አበባ ከተማ ውስጥ ብቻ 350 ነባር ሰራተኞች ከስራቸው እንደሚቀነሱ ተነግሯቸዋል። አብዛኞቹ ተቀናሾች በተቋሙ ከ15 እስከ 20 ዓመት ያገለገሉ ነባር ሰራተኞች መሆናቸው ታውቋል። በሌላ በኩል በአዲስ አበባ ከተማ አስተዳደር ስር ባሉ ሁሉም ክፍለ ከተሞች ውስጥ ከ3000 በላይ ሰራተኞች ከስራቸው እየተሰናበቱ እንደሆነ ተጠቁሟል። ሌሎች መስሪያ ቤቶችም በመጪው ቀናት ይፋ እንደሚያደርጉ ምንጮቻችን ጠቁመዋል። ኮሚሽነሩ መረጃውን በዚህ መልኩ ቢያስተባብሉም በተቃራኒው የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በአዋጁ ዓላማና አስፈላጊነት ዙሪያ ሰፊ ማብራሪያ ሰጥተው በነበሩበት ወቅት በመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋናው መሆኑን ጠቅሰው ነበር። በተጨማሪም ሲቪል ሰርቪሱ ሀገሪቷ
ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑ ተጠቆመ የሚል መረጃ በቅርቡ በኢትዮጵያ ፕሬስ ድርጅት ተሰራጭቶ የነበረ ሲሆን በአሁኑ ወቅት ያለው የሲቪል ሰርቪሱ ቁጥር ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑን ዶክተር ነገሪ መናገራቸውን ዘግቦ ነበር። ዶክተር ነገሪ በዚህ ንግግራቸው እንደጠቀሱት በየመንግስት መስሪያ ቤቱ ያለው የሰራተኛ ቁጥር በጣም በርካታ ነው። ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ ነው። ከአደረጃጀት አንጻር ሲታይም በአንድ መስሪያ ቤት ውስጥ መዋቅሩ የሚሸከመው ብዙ የሰው ኃይልን ነው። በተሸከመ ቁጥር ደግሞ የሚያገኘው ጥቅም አናሳ ነው ብለው ነበር። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ከተለያዩ ታማኝ ምንጮች የደረሱን አሁናዊ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም ቆዩም።